በየቀኑ የቡና እረፍት መውሰድ በጣም አስፈላጊ ከመሆኑ የተነሳ በስራ ሰዓት ግዴታ የሆነበትን ሀገር አስቡ። ኢትዮጵያ አይደለም። እንኳን ወደ ጸጥ ትራቭል በደህና መጡ። ዛሬ ወደ ስዊድን ተጉዘን ስለ አስገራሚ ባህሎቿ እናወራ ይሆናል። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ቆዩ። ይህ ልማድ ፊካ ይባላል። ነገር ግን ተራ የቡና እረፍት ብቻ እንዳይመስላችሁ። ፊካ የህይወት ፍልስፍና ነው። ፍጥነታችሁን ቀነስ አድርጋችሁ ስልካችሁን አስቀምጣችሁ ከሌሎች ጋር የምትገናኙበት ልዩ ጊዜ ነው። በስዊድን ውስጥ አንድ ወርቃማ ህግ አለ። ፊካን ብቻውን አይወስዱም፣ እየሰሩም አይጠጡም። ሁሉንም ነገር አቁመው ከሌሎች ጋር አብረው መሆን አለበት። ያለ ጣፋጭ ደግሞ ፊካ ሙሉ አይሆንም። በአብዛኛው ከሚያማልል የቅመም ኬክ ጋር ይቀርባል። ዋናው ዓላማው ቆም ብሎ የህይወትን ጣፋጭ ጊዜያት መጋራት ነው። ፊካ ለደስተኛና ከጭንቀት ነፃ ለሆነ ህይወት የስዊድናውያን ሚስጥር ነው። ይህን ልማድ በዕለት ተዕለት ህይወት ውስጥ ይሞክሩት ይሆን? አስተያየቱን ኮሜንት ላይ ያጋሩ። ሰብስክራይብ ማድረግም እንዳይረሱ። በቀጣይ ጊዜ እስከምንገናኝ ድረስ ሰናይ ጊዜ።